ማለዳችሁን ከአሚኮ ንጋት የመረጃ ሰዓታችን ጋር ያደረጋችሁ ስለሆነ በእጅጉ እናመሰግናለን ውድ ተመልካቾቻችን። አሁን በተከታይነት ደግሞ ወደ ሳይንስና ቴክኖሎጂ የጥንቅር ዘገባችን ነው የምናልፈው። የእንጅባራ ፖሊቴክኒክ ኮሌጅ የአካባቢው ማህበረሰብና የኢንተርፕራይዞችን ፍላጎት መሰረት በማድረግ በኮሌጁ ውስጥ የተመረቱ ግብዓቶችን በመጠቀም አዲስ የወፍጮ ቴክኖሎጂ መገንባቱን አስታውቋል። የፈጠራ ስራው በዘርፉ የሚታየውን የመለዋወጫ አቅርቦት ችግር ከመቅረፍ ባለፈ ተመጣጣኝ ዋጋና ከፍተኛ ጥራት ያለው ምርት ለተጠቃሚዎች ለማቅረብ ያስችላል ነው የተባለው። በቃሉ ፈረደ የፈጠራ ስራውን አስመልክቶ ከኮሌጁ የዘርፉ ባለሙያዎችና አመራሮች ጋር ቆይታ አድርጓል። ተከታትለን እንመለስ። በማህበረሰባችን የዕለት ከዕለት ኑሮ ውስጥ የወፍጮ አገልግሎት ቁልፍ ሚና ቢኖረውም አብዛኞቹ የወፍጮ ማሽኖችና መለዋወጫዎቻቸው ከውጭ የሚገቡ በመሆናቸው ለከፍተኛ የግዥና የጥገና ወጪ ሲዳርጉ ቆይተዋል። ይህንን ክፍተት ለመሙላት የእንጅባራ ፖሊቴክኒክ ኮሌጅ አገር በቀል እውቀትን በመጠቀም አዲስ የወፍጮ ቴክኖሎጂ ይዞ ብቅ ብሏል። የኮሌጁ የብረታ ብረት ዘርፍ አስተባባሪና የፕሮጀክቱ ተሳታፊ የሆኑት አቶ ጀመራለህኝ ቴክኖሎጂው የአካባቢውን ማህበረሰብና የኢንተርፕራይዞችን ችግር ለመፍታት ታቅዶ የተሰራ መሆኑን ገልጸው ማሽኑ ያለውን ጥንካሬና የመፍጨት አቅም ይገልጻሉ። ይህንን የወፍጮ ቴክኖሎጂ እኔ ጀመራለህኝ ናትናኤል ብርሃኑ፣ ሰይፉ ጨቡዴና እንዲሁም በኤሌክትሪካል በላቸው አባይ በጋራ የሰራ ነው ቴክኖሎጂ ነው። እንደ እንጅባራ ፖሊቴክኒክ ኮሌጅ እዚህ አካባቢ ላይ ወፍጮ ያስፈልጋል፣ ኢንተርፕራይዞቻችን ይፈልጋሉ፣ ተጠቃሚዎች ይፈልጋሉ። ይህንን ጋፕ አይተን ስለዚህ እንጅባራ ፖሊቴክኒክ ኮሌጅ ወፍጮ ብናመርት እስከሚለው ተነሳን። ስለዚህ ይህንን ወፍጮ በምታዩት መልኩ ሰርተናል ማለት ነው። ወፍጮ ከውጭ የምናመጣቸው ሌላ ሪፕሌስ ወይም ደግሞ ሌላ ቦዲ ፓርት ይጠይቃሉ። እነዚህ ግን የተሻሉ ናቸው። ማቴሪያሉ ራሱን የቻለ የማቴሪያል ስፔሲፊኬሽን ተሰልቶለት ወይም ደግሞ ይህ ማቴሪያል ምን ያክል ሎድ ሪዚስት ሊያደርግ ይችላል የሚለውን አናሊሲስ ተሰርቶለት የተሰራ ስለሆነ ለረጅም ጊዜ ያገለግላል ማለት ነው። የኛ በጣም የሚለየው ነው። ሌላው የመፍጨት ኢፊሸንሲው ማለት አሁን አዲስ ወፍጮዎች ብዙ ጊዜ ወዲያውኑ እንደተገጠሙ እስከ 2 ሳምንት ድረስ የመሸርከት ባህሪ ያላቸው። የኛ ወፍጮ ለየት የሚያደርገው ግን ወዲያውኑ ቴስት እንደተደረገ አልሞ የመፍጨት ኢፊሸንሲውም በተመሳሳይ ከፍ ያለ ነው ማለት ነው። የኮሌጁ የሁለገብ ጥገና ባለሙያና የፕሮጀክቱ ሌላኛው ተሳታፊ አቶ ናትናኤል ብርሃኑ የሰሩት የወፍጮ ቴክኖሎጂ ከሌሎች የሚለይባቸውን ነጥቦች ይገልጻሉ። ወፍጮ ያው እንደ ፖሊቴክኒክ ኮሌጅ አዲስ ነው። ፕላስ ደግሞ ምንድነው ከሌሎች የሚለየው ሙሉን ማቴሪያል ያመረት ነው እኛ ነን። እዚሁ ሙሉን እንደምታዩት እነዚህ ቦሌጃዎች አሉ። የቋቱ ቦሌጃ ሲሆን ይሄ ሙሉን እኛ ሮል አድርገን ነው የሰራ ነው እኛው እዚሁ ትምህርት ቤት ማለት ነው በራሳችን ማሽን ተጠቅመን። ፕላስ ደግሞ የምታዩት ቦሌጃ እኛ ነን በባለ 250 እንትን ሮል አድርገን ነው የሰራ ነው ተርን አድርገን ማለት ነው። በሌዝ ተርን አድርገን የሰራ ነው። ጎተራውንም እኛ ነን የሰራ ነው። ይሄ ቋቱን የምታዩት ቋት እኛ ነን የሰራ ነው። ሙሉ ጊዜ የተመረተ ከድንጋዩ በስተቀር ድንጋዩን ብቻ ነው የገዛ ነው። ያው ለወደፊትም እቅዳለን ድንጋዩን እዚሁ የማምረት። እያንዳንዱ የወፍጮ ክፍል በኮሌጅ ውስጥ መመረቱ ምርቱን በዝቅተኛ ዋጋ ለገበያ ለማቅረብ ምቹ ሁኔታ መፍጠሩን ነው አቶ ጀመራለህኝ አክለው የገለጹት። የተጠቀምነው ሞተር እኛ ኤሌክትሪክ የመፍጀት ወይም ደግሞ ኤሌክትሪክ ኮንሱም የማድረግ አቅሙ ዝቅተኛ ነው፣ ከሌሎች ይቀንሳል። ሌላው ኢንተርፕራይዞቻችን ኮምፖነንቶችን ከሌላ እየገዙ ለምሳሌ ዋንጫ ከሆነ ዋንጫውን ከሌላ ይገዛሉ፣ ቦለጃ ከሆነ ቦለጃውን ከሌላ ይገዛሉ። እነሱ የመግጠም ስራ ነው የሚሰሩት። እኛ ግን እያንዳንዱን ፓርት እኛ ስለምናመርተው ከዋጋ አንጻር በጣም ዲስካውንት አለው። ለምን? እኛ ራሳችን ባለን ግብአት ፋብሪኬት ያደረግነው ስለሆነ ማለት ነው። ይህ የወፍጮ ቴክኖሎጂ ኢንተርፕራይዞች ምርቱን በማምረት ለራሳቸው አገልግሎት እንዲጠቀሙበት አሊያም ለገበያ በማቅረብ ተጠቃሚ እንዲሆኑ የሚያስችል መሆኑን የገለጹት የኮሌጁ ዲን አቶ እምቢያለ መርከቡ ኮሌጁ ባሉት ዘመናዊ ማሽኖች በመታገዝ ኢንተርፕራይዞች ጥራት ያለው ምርት እንዲያመርቱ ድጋፍ እየተደረገ መሆኑን ገልጸዋል። የወፍጮን ቴክኖሎጂ ራሱ ኢንተርፕራይዙ ራሱ አምርቶ ለራሱ መጠቀም ይችላል። ሁለተኛ ደግሞ ራሱ ምርቱን ደግሞ ይሽጥ። የሚከብዱት ስራዎችን እንጅባራ ፖሊቴክኒክ ኮሌጅ ባሉት ትላልቅ የቦሪንግ ማሽኖች፣ የሌዝ ማሽኖች፣ የሚሊንግ ማሽኖች ተጠቅሞ መስራት ይችላል። ማሽኖቹ መሳሪያዎቹ የሱም ናቸው በሚል አንድ ሳቤ ከሌላ ቦታ የሚያስመጧቸውን አካላቶች ጭምር ትላልቅ ቦሎጃዎችን ጭምር በጥራት ምንም አይነት ዲፎርሜሽን ሳይኖራቸው የሚፈለገውን የማቴሪያል ስትሬንግዝ እንዲያሟሉ ተደርጎ እንዲሰሩ ተደርጎ ለ5 ኢንተርፕራይዞች እንዲሸጋግሩ ተደርጓል።
አብዥ እንዲሰለጥንባቸው ተደርጓል። የእንጅባራ ፖሊቴክኒክ ኮሌጅ እያከናወናቸው ያሉ መሰል የፈጠራ ስራዎች የቴክኒክና ሙያ ተቋማት ለሀገር በቀል ኢንዱስትሪ እድገትና ለስራ ዕድል ፈጠራ ያላቸውን ሚና በተግባር የሚያሳዩ ናቸው።